የሰው ድምጽ እንዴት መጠቀም እችላለሁ? ልክ እንደዚህ ማለት ነው። ድንጋይ ውሃ ውስጥ ገብቶ 40 ዓመት ከኖረ ተዘፈዘፈ እንጂ መች ዋና ተማረ ይላል። ይገልጸኛል፣ ከኔ ህይወት ጋር ይሄዳል፣ ማች ያደርጋል ብላችሁ የምታስቡትን ንግግር ወይም ቮይስ ከራሳችሁ ፎቶ፣ ቪዲዮ ጋር እንዴት እንደምታቀናብሩ ላሳያችሁ። በአጋጣሚ ከሆነ የምታገኙትም ወይም ሰርች አድርጋችሁ ፌቨራይት ማድረጉ አንድ አይነት ስለሆነ ስለኔ የሚባለው ልጅ ደስ የሚሉ አባባሎችን ስለሚለቅ ደስ የሚሉ ቮይሶች ስላሉት እንየው። ይሄን ለምሳሌ ይሄን አዳምጡት። በአጋጣሚ ሆነ ልክ እንደዚህ ሰርች አድርጋችሁ ከታች ያለውን ፕሮፋይል ትነኩና ቪዲዮውን ፌቨራይት ታስቀምጣላችሁ። ከዛ ሪከርድ ማድረግ ከሆነ የምትፈልጉት እችን ትነኩና ሪከርድ ታደርጋላችሁ። ከጋላሪ ከሆነ ፎቶግራፍ ቪዲዮ የምታመጡት ከታች የጋላሪ ምልክቷን ትነኩና የምትፈልጉትን ቪዲዮና ፎቶግራፍ ሴሌክት አድርጋችሁ ኔክስት ብታላችሁ ከላይ እችን የሙዚቃ ምልክቷን ትነካላችሁ። ፌቨራይት አስቀምጠን የለ ይኸው እዚህ ጋር ከዛ ባዶ ቦታ ላይ ትነካላችሁ። መርጣችኋል። መጨረሻ ላይ ኔክስት ብላችሁ ፖስት ማድረግ ነው። ቪዲዮ ቁም ነገር ካገኛችሁ ካስተማራችሁ እና ከጠቀማችሁ ሪፖስት፣ ሼር፣ ኮፒ ሊንክ አዳዲስ ሰዎች ፎሎ አድርጉ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ይህ አካውንት ያስፈልጋችኋል። አብራችሁን ስለነበራችሁ አመሰግናለሁ።